ውዷ ሀቢባ መታሰቢያ የሚሆን ግጥም ነው። እንግዲህ ሀቢባን ስለ ሀቢባ ጥንካሬ፣ ስለ ሀቢባ ብርታት፣ ስለ ሀቢባ ደግነትና መልካምነት ሙሉ በሙሉ መግለጽ ባይችልም ግን በዘንድሮ ዓመት ከተገጠሙ ግጥሞች መካከል ለሰው መታሰቢያነት አንደኛ ደረጃ የሚይዝ ግጥም ነው። ላይዋ ላይ ደርባ የደግነት ካባ ላጣ ለቸገረው ሆዷ የሚባባ አባብላ የምታብስ የምስኪንን እንባ ባለደግ ልቧ ቆንጆዋ ሀቢባ የእሷን ስብዕና መግለጹ በግጥም ካላት ክብር አንጻር ምንም ባይመጥንም ሳናመሰግናት ዝም ብሎ ማለፉ ያስብለናልና ውለታ ቢስ ክፉ ቃላት አሰጋግተን ትንሽ እንበላት ከላይ ከፈጣሪ እንቁልብ ያደላት በምሰራው ስራ ኩራት የማያውቃት አንዳንዴ እንደ እህት አንዳንዴ እንደ እናት ሁና እየቀረበች ለብዙዎች ችግር ሰርክ የምትፈጥር ይሄ ምክንያት ድንቅ ሴት ናት እሷ ሁሉ የሚወዳት። ብዙዎች ሲያውሉት ከፊሉ ለስድብ ከፊል ለጭፈራ እሷ ግን በመምረጥ ቅን መልካሙን ስራ ደከመኝ ሰለቸኝ ሳትል ለአንድ ቀን ለታመመ ደራሽ አጉራሽ የወደቀን በተለይ ለማዳም ቅመም በተለይ ለነ ማዳም ቅመም በቁስላቸው ቆስላ አብራ በመታመም ፍቱን መድኃኒት ናት ዶክተር ናት ወጌሻ ሳቋ ጨዋታዋ ብቻውን የሚሆን ህመም ማስታገሻ ፈጣሪ ያቆያት በሰላም በጤና እስከ መጨረሻ እስከ ቤተሰቧ ክፉ ሳያገኛት አንዴም አያንቅፋት የህይወት እንቅፋት ትካዜና ሐዘን ከዙሪያሽ ርቆ በደስታ በድሎት ሳሎን ጓዳሽ ድምቆ ሁሉ እንደወደደሽ ከነ ክብረሽ ኖረሽ በወግ በማዕረግ ልጆችሽን ድረሽ በእድሜ ላይ እድሜ በስኬት ላይ ስኬት ይደራረብልሽ ኑሪልን የኛ ሴት። ቲክቶክ ላይ ቢኖርም እንክርዳድ ገለባ ጣፋጭ ፍሬ እንዳለ አሳይታናለች በተግባር ሀቢባ።